ሰላም እንዴት ናችሁ ሰዎች? የእናንተው ነኝ። አማን ነው። አንድ ነገር እያለ ሁለት ነገር ሶስት ነገር የሚቀጥሉ ነገሮች ናቸው። ይኸው እስካለ ነገርን ነገር ያነሷል። ብዙ ጊዜ እናስባለን የምንለው ነገር ከውስጣችን የመነጨ ከውስጣችን ያለ እውነታ ላይ የተመሰረተ ነገር ስንናገር ሰዎች አክቹዋሊ ሙሉ ለሙሉ እንደሚገባቸው እና እንደሚረዱን ሀሳባችንን ፉሊ እንደሚቀበሉን ኢቭን የሚጠይቁን ጥያቄ ራሱ የኛ እውነት ላይ የተመሰረተ እና የፈለገውን ቢጠይቁን እኛ ደግሞ ልንመልስላቸው የምንችል ይመስለናል። ነገር ግን መቼም ቢሆን ሙሉ ለሙሉ ሰዎች ሀሳባችንን አንደጋገፍም፣ አይደግፉም። ይሄ ደግሞ ተፈጥሮ ነው፣ ሰዋዊ የሆነ ተፈጥሮ ነው። ሰው ከሱ በማይወጣ ገንዘብ ከማንም ተቀንሶ ባልሆነ ሁኔታ እንደ ምሳሌ እንዴት ልበላችሁ? የሆነ የውሃ መቀነሻ ይዛችሁ ሰምበዲ ከውቅያኖስ ውስጥ ቀንሼ ልሙላልህ ላንተ ተብሎ ቢሞላ ያንን እያየ ያለ ሰው የሱ የውሃ መያዣ ሃይላንድ ይሁን ጀሪካን ይሁን ሮቶ ምንም እንዳልጎደለበት ከሱ ምንም ከማንም ከውቅያኖስ ነው። ኢቭን እኮ የውቅያኖስ ውሃ አይጠጣማ ፐርፐዝሊ እንደዛ አይደለም፣ ግን ምሳሌውን ነው የምላችሁና እንደዛ የተደረገ ቢያይ ፉሊ ይሁን ችግር የለውም ብሎ የሚያስበው ሰው ጥቂት ሰው ነው። ይሄ እንግዲህ ሰዎችን የከፋነን ለማግነን ምናምን ሊመስል ይችላል። ያ አይደለም ታርጌቴ። ግን ይሄ ደግሞ እውነታ ነው፣ መረዳት መቻል አለብን። ሰው ሁል ጊዜ ፉሊ አንደርስታንድ ያደርገኛል፣ የኔ ውስጥ ያለውን ሀሳብ ግልጽ ካረኩለት ለሱ ግልጽ ብሎ ይታየዋል፣ ይገባዋል ብሎ ማሰብ ስህተት ነው። ያ ማለት ምን ማለት ነው? አንዳንዴ ሰልፊሽ መሆን፣ ራስን አስቀድሞ አስበልጦ ማየት በራስ ሀሳብ ስህተት የለውም። ሌሎችን መጉዳት ሲጀመር ነው ስህተቱ የሚጀምረው። የሰልፊሽነት ራስን አስበልጦ የመውደድ ጥፋት የሚጀምረው በራስ መውደድህ ተከበህ ሌሎችን መጉዳት። ምክንያቱም ይሄ ሰልፊሽነት አንተ ጋር ያለው ሰልፊሽነት እኔ ጋር አለ፣ እኔ ጋር ያለው አንቺ ጋር አለ። ሁላችንም ኢጎ አለን፣ ሰልፊሽ ምናምን የሚባሉ አሉ፣ ቢሄቨሮች ናቸውና አሉን። ያ በሆነበት ሁኔታ ራስን አስቀድሞ ማየት ጥፋት ነው ብሎ ማሰብ ተገቢ አይደለም፣ ጥፋት አይደለም። ሌሎችን መጉዳት ስጀምር ነው ጥፋት ሆኖ የሚገኘው። እና እኔ ሰልፊሽ ስለሆንኩ እጠይቃችኋለሁ፣ ሰብስክራይብ ያላረጋችሁ እንድታረጉ፣ ሼር እንድታረጉ፣ ቪዲዮዬን ኮሜንቶች ያላችሁን ነገር እንድታካፍሉኝ፣ እንድታበረታቱኝ፣ ማስተካከል ምናምን የሚገባኝን ነገር እጠይቃለሁ። ትረዱኛላችሁ ወይ? እንግዲህ ንግግራችን እኔ ሰልፊሽ ስሆን